የዓለም ብርሃን ናችሁ። በተራራ ያለች ከተማ ልትሰወር ምን አይቻላትም። በቅርብ ወደ ሮሚያ ክልል ነበርኩኝ። ወደ ዘመኖች አካባቢ ነኝ ያለሁት። በእርግጥ ወደዚህ ወደ አሰላ ለቀሳ የምትባል ከተማ 4 ቀን አንቆየው እዛ እና ሙስሊሞች ናቸው ብዛት ያሉት እና መሀላቸው ተቀምጬ እዛ ያው አንድ ክፍል ሰጥተውኛል። እዛ እየጸለይኩ እቤት ምሳ ለበላ ከሄድኩ ሁሉ የእግዚአብሔር ቃል ልናገር ይፈልጋል። እኔ ብቻ ነኝ ያለኝ የእግዚአብሔር ቃል እንድናገር ይፈልጋል። አክስቴ ያለችኝ የእግዚአብሔር ቃል እንዲህ የሚናገር እኮ ሰው ቢኖር እኮ ይቺ ከተማ ተለውጣለች አለች። በአሕዛቦች መካከል ስትሆኑ የሕይወት ብርሃን ነው። ያ ያሉ እኛ ጋር ምንም ነገር እናድርግ፣ ስንጥር የምታክለዋ ነገር፣ ጤፍ የምታክለዋ ነገር ትጎላለች እኛ ጋር። ለምን? ብርሃን ስለሆነ፣ እነሱ ጨለማ ስለሆኑ በኢየሱስ ስለሌሉ በራሳቸው ስለሆኑ። ስለዚህ በተራራ ላይ ያለች ከተማ ልትሰወር አይቻላትም። የትም ብትሄድ በቋንቋ ያውቁሃል። መብራትን አብርተው ከእንቅብ በታች አይደለም ከእንቅብ በላይ ከመቅረዙ በላይ ያኖሩታል። በቤት ላለው ሁሉ ይበራል። መልካሙን ስራችሁን አይተዋል። መልካሙን ስራችሁን አይተው የሰማይ አባታችሁን እንዲያመሰግኑ ብርሃናቸው ሰው ሁሉ ፊት ይብራ። ክርስትና የሚታይ ጉዳይ ነው። በቃል እንናገራለን፣ ኢየሱስ ያድናል ብለን በአደባባይ እንናገራለን። እውነት ነው። ደግሞ ንግግራችን በጨው እንደተቀመመ በጸጋ ነው መሆን ያለበት። የሽንፈት ቃል ያለንበት ሁኔታ አይመችም፣ ግን እግዚአብሔር መልካም ነው። እግዚአብሔር ከኔ ጋር ነው። እግዚአብሔር አብሮኝ ነው። እግዚአብሔር እያነሳኝ ነው። እግዚአብሔር እያሳደገኝ ነው። እግዚአብሔር እያበዛኝ ነው። ወደ ኦሮሚያ ክልል ከመሄዴ መጀመሪያ አማራ ክልል ሄጃለሁ። አልፌ ሄጃለሁ እስከ ጥግ። በዚሁ አሁን ይሄ ዓመት ሳይገባ አንድ ወር ቢሆነው እዛም ልክ እንደዚሁ ነው። እዛም አይበሳ ወንጌል ዝም ብዬ መናገር። አሁን የወንጌል ጊዜ መሆኑ ያወቁት ምን አማራ ክልል ነው። እንደዛ ግሮሮ ለግሮሮ ብያሰው አሁን የለም፣ ትጥቁ ተፈተዋል። አሁን ዝም ብለው ወንጌል መንገር ነው። አሁን የብርሃን ወንጌል ማውራት ነው። አሁን ኢየሱስን ማውራት ነው። ጨለማ ከልባቸው ውስጥ ቀስ እያለ ስፍራ ይልቀቅ ይላል። ለ5 ሰዎች ወንጌል መስከረ 5 ሰዎች ንስሐ አስገብቻ አማራ ክልል ኦሮሚያ 1 ሰው ወንጌል ብርሃን ነው። እነዚህ ምስክሮቻቸው አሁን ይደውሉልኛል። ምንድነው ዋጋ ሊያስከፍል ይችላል። ግዴታ ነው። ወንጌል ዋጋ ያስከፍላል። እኔ ቸርች ከተከልኩ ጀምሮ ያለብኝ የመከራ አይነት በየዓመቱ 3 የሆስፒታል ገባለሁ።
እንትና ገባው ሲል ሰምቼ አላውቅም፣ እንትና ገባው ሲል ሰምቼ አላውቅም። እኔ ጋር ምንድነው ችግሩ? ርብርብ ነው። አንዴ መጥተው ይመጡብኛል፣ አንዴ እዚህ ጋር ይመጡብኛል፣ አንዴ ከዚህ ይመጡብኛል፣ አንዴ ሰውነቴ ሁሉ አከከባከክ የሆነበት ጊዜ አለ። ይጃምጡ ያምጡ ይዋጓል፣ ነገር ግን አይሉ አሸንፉም ነው። ስትፈተን ነው ክርስትና የሚጣፍጠው። ይረባረባሉ። 4 ኪሎ ሄድኩኝ። የእናቴ ቤት ነፃ ቤት አገኘሁ። የተጣለለ ግቢ 400 ካሬ ላይ ጎመን እዚህ ጋር ሰላጣው እዚህ ጋር ተከልኩት። ሁሉን ተረፈፍኩት። ተመቸኝ። ነፍሴ ቢጠቅስም መጣና መንግስት ኮሪደሩን አፈረሰው። ተመልሼ ወደ ቤት ኪራይ። በእርግጥ በዚህ ሁሉ እዛም ሄጄ ሌሊቱን ሙሉ ስጮህ ነው የማድረው፣ ስመሰክር ነው የማድረው። ቲክቶኩን ቀጠቅጠዋለሁ። እኔ ማፌ አያርፍም። መልካም ስራችሁን አይተው ነው የሚለው። መልካም ስራችሁን አይተው ያሉ ሀሳቦች እርምጃን ያሉ፣ ንግግርን ያሉ፣ ኑሮን ያሉ፣ አለባበስን ያሉ የሰማይ አባታችሁን እንዲያከብሩ ብርሃናችሁ በሰው ሁሉ ፊት ይብራ ይላል። እኛ ናቸው ዘመዶች ማንኛ ነው ዘመዶች ሁሉ ቤት ብሉ። እኔ እኮ ዓላማዬ አንድና አንድ ወንጌል ስለሆነ ነው። ተቋደሱ ከማዕዴ ወጥመድ የዘርግቼ ነው። ወንጌል ነው፣ ሌላ የለም። ከወንጌል ውጭ የሚወራ ሌላ የለም። እስቲ ሉቃስ 24 ላይ